ጤና ይስጥልን አድማጮቻችን እንደምን ሰንብታችኋል ሰላምታችን ከያላችሁበት ድረሳችሁ ያልን በሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል ሬዲዮ ፕሮግራም ነው ታዲያ ፕሮግራማችንን ለማድመጥ እንዲያመቻችሁ ከወዲሁ ጠቆም እናደርጋችኋለን ዜና ይኖረናል ከዜና በመቀጠል የቃለ ምልልስ ውይይት አለን ከፕሮፌሰር ኤፍሬም ኢሳ ጋር የተደረገ እንዲሁም ሙዚቃዎች ይኖሩናል አድምጡ ሰላም ጤና ይስጥልኝ እንደምንውላችኋል ዜና እናሰማለን የመን የነበሩ ኢትዮጵያውያን ስደተኞች ወደ ሀገራቸው ተመለሱ በኢትዮጵያ መንግስትና በአዮን በሚል ምህጻረ ቃል የሚጠራው ዓለም አቀፍ ስደተኞች ጉዳይ ድርጅት አማካኝነት ወደ ሀገራቸው የተመለሱ ስደተኞች በየመን አቋርጠው ወደ ተለያየ አረብ ሀገራት ለመግባት ያለሙ ነበሩ በህገወጥ መንገድ ወደ የመን የተሰደዱ የነበሩ በመቶ የሚቆጠሩ ኢትዮጵያውያን ሰሞኑን ወደ ሀገራቸው ተመልሰዋል በኢትዮጵያ መንግስትና አዮን በሚል ምህጻረ ቃል የሚጠራው ዓለም አቀፍ ስደተኞች ጉዳይ ድርጅት አማካኝነት ወደ ሀገራቸው የተመለሱ ስደተኞች በየመን አቋርጠው ወደ ተለያየ አረብ ሀገራት ለመግባት ያለሙ ነበሩ ከስደተኞቹ መካከል በርካታዎቹ በፖለቲካ አመለካከታቸው በኢትዮጵያ ውስጥ ከፍተኛ እንግልትና በደል የተፈጸመባቸው እንደሆነ ተገልጿል በ2005 ምርጫ አማካኝነት ተከትሎ በርካታ የህዝብ አመጽ በኢትዮጵያ ውስጥ እንቅስቃሴ በነበረበት ሰዓት በኢትዮጵያ መንግስት የኢህአዴግ ቅንጅትን ተደግፋላችሁ በሚል አማካኝነት ብዙዎች ታስረው እንግልትና በደል ከተፈጸመባቸው ህይወታቸውን ለማትረፍ እግራቸው ያደረሳቸው የተሰደዱ ስደተኞች መሆናቸው ተገለጸ በደቡብ ኢትዮጵያ በኬንያ ጠረፍ አኳያ የምትገኘው ሞያሌ ውስጥ በተቀሰቀሰው ግጭት አንዳንድ የአካባቢ አስተዳደር አካላት እጃቸው እንደነበረበት ተገለጸ ይህንን የተናገሩት የፌደራል ጉዳይ ሚኒስተር የህዝብ ግንኙነት ባለስልጣን አቶ አበበ ወርቄ ለዶቼ ቬለ አማርኛ ፕሮግራም ገልጸዋል በግጭቱ 18 ሰዎች መገደላቸውና በሺዎች የሚቆጠሩ ወሰን አቋርጠው ወደ ኬንያ እንደሸሹ ተዘግቧል እንዳንዳንድ በርካታ ዜና አውታሮች ገለጻ በኬንያ ድንበር 1.6 ኪሎ ሜትር ርቀት ላይ የምትገኘው ሞያሌ ተቀስቅሶ የነበረው ግጭት ገሪና ቦረና በተሰኘው ሁለት ጎሳዎች መሬት ባለቤትነት ውዝግብ ሳቢያ የተነሳው መሆኑን ታውቋል በተለያየ ዜና አውታሮች ግጭቱ 18 ሰዎች የተገደሉ ሲሆኑ 12 መቁሰላቸው ታውቋል በሺዎች የሚቆጠሩ እንደተሰደዱም ተዘግቧል ኢትዮጵያ ፌደራላዊ ዲሞክራሲያዊ ግንባር መድረክ አባል ፓርቲ የሆነው የኦሮሞ ፌደራሊስት ንቅናቄ ኦቫዲንና የኦሮሞ ህዝብ ኮንግረስ ኦብኮ አንድ ሆነው ለመስራት ውህደት ፈጠሩ ፓርቲዎቹ ከዚህ በፊት የኦሮሚያን ህዝብ ወክለው በተናጠለ የፖለቲካ ትግል እንቅስቃሴ ያደርጉ እንደነበር የሚታወቅ ሲሆን በአሁኑ ወቅት ግን እሁድ ሐምሌ 22 2004 ዓ.ም ጀምሮ አንድ ሆነው ውህደት ፈጥረዋል የውህደቱ ፓርቲ መጠሪያ ስም የኦሮሞ ፌደራሊስት ኮንግረስ ኦፍኮ በሚል ተሰይሟል የውህዱ ኦፍኮ ሊቀመንበር በመሆን የመድረክ ምክትል ሊቀመንበርና የድርጅት ጉዳይ ኃላፊ ሆነው የተመረጡት ፕሮፌሰር መራራ ጉዲና ሊቀመንበር ቃሊቲ የሚገኘው የፌደራል ማረሚያ ቤት ሆነው ጉዳያቸውን ልደታ የሚገኝ ፍርድ ቤት እየተካተሉ የሚገኙት የአዲስ አበባ ዩኒቨርሲቲ መምህር አቶ በቀለ ገርባ ተቀዳሚ ምክትል ሊቀመንበር ሆነው ተመርጠዋል በወቅቱ አቶ ሙላቱ ገመቹና አቶ ገብረ ማርያም ምክትል ሊቀመንበር አቶ በቀለ ነጋ ዋና ጸሐፊ አቶ ደጀኔ ጣፋ ምክትል ዋና ጸሐፊ በመሆን የተመረጡ ሲሆን የኦዲትና ኢንስፔክሽን ኃላፊ በመሆን ደግሞ ኮሎኔል አስራትና ሌሎች አመራር አባላት መመረጣቸው ታውቋል ይህ እንዲህ እንዳለ የኦፍኮ እስካሁን ድረስ በገዢው ፓርቲ ይህንን በተቃዋሚዎች ያልታየና ያልተለመደ አዲስ የመማክራት ጉባኤ ካውንስሊንግ ሊደር አቋቁሟል በዚህ መሰረት የተከበሩ አቶ ቡልቻ ደመቅሳ የአዲስ መማክራት ጉባኤ ሰብሳቢ ፕሮፌሰር ተሰማ ጸሐፊ ዶክተር ሞጋ ፈሪሳ ኮሎኔል ሳህሉ በሪ አቶ ተስፋዬ ቡሻን አቶ ማሙ ገዳና አቶ ደፒሳ በየነ አባል በመሆን ተመርጠዋል የዚህ መማክራት ጉባኤ አባላት በእድሜ የገፉ የፓርቲ አባል የሆኑ በህዝብና በአባላት እምነት የተጣለባቸው አንጋፋ ሰዎች ሲሆኑ ዋነኛ ስራቸው ካላቸው የልምድና ተመክሮ አኳያ የኦፍኮን መማከር በሀገራችን የኢትዮጵያ የሚፈጠሩ ችግሮችን ለመፍታት መመከረና ማስታረቅ እንደሆነ ውህደቱ ታውቋል ፓርቲው የሀገሪቱ አንድነት ማስጠበቅ እንደሆነ ተጠቁሟል በእለቱ ውህደት ፓርቲ ኦፍኮ ጋዜጣዊ መግለጫ ሰጥቷል ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር
karadera Basangura Azibum masiti Namarapi gara wai gara Negamti wati gadim basangura Kehamman dalayar kala Yadam bulu priya olo Kehamman dalayar kala Yadam bulu priya olo Yadam bulu ሶስት አመታት ይያንደም ጨምሮ ወደ 12 የሚጠጉ የቆዩ አባላት ለሰዎችና አባላት ልዩ ልዩ ኃይሎች የወለፍ ክፍሎች እንዲቀርቡ ለማድረግ ጥረት አድርገው ነበረ እና አንድ ደረጃ ተደርሶ ነው የቆመው። የዚህ ቡድን አባል የሆነ እንደ ሌሎችና ምናልባት አንድ ሁለት ሰው አብሮ ያሉ ይመስለኛል። እንደሰማሁት ሊስቱ በሙሉ የለኝም። አሁን ደግሞ ሌላ እናሰባስባለን ብሎ መጀመሩ በመሰረቱ ሀሳቡ መጥፎ አይደለም። መመካከል ጊዜም ቢሆን ጥሩ ነው። ምክር መመካከል እና መለዋወጥ አስፈላጊ ነው፣ መብታቸውም ነው። በአጠቃቀም ደረጃ ግን ምናልባት እነሱ እነዚህን ተካፋይ ድርጅቶች ለማቀረብ ይችላሉ ወይ ነው ጥያቄ። እንግዲህ ብዙዎቹ አሁን አብረው የመሪ ብለው የጀመሩት ነገር ውስጥ ያሉ ግለሰቦች በቅርበት ሰላማዊ መንገድ ድርጅቱ ተመልሶ በሰላማዊ መንገድ የሚደራጅበትን ለመፈለግ አብረው እየተማከሩ ያሉ አሉ። በአንጻሩ በአንዳንድ ግለሰቦች ደረጃ አንደኛ በስነ ስርዓት ጉድለት ከድርጅቱ ስለተባበሩ፣ በሌላ በኩል ደግሞ ለብዙ ጊዜ እንዲያውም የሌሎችን መሪዎች የኦሮሞ ነጻነት ግንባርን መሪዎች ስልጣን ያለመቀበል ዝንባሌ ያሳዩ ግለሰቦች ሳምንት ይጠብቋቸው። እኚህ እንግዳችን አቶ ጣሃ አብዲ ሳምንት ይዘን እንቀርባለን። ሴፍ ስለ እውነትና ለእውነት የቆመ እውነተኛ ሚዲያ። ሴፍን ያድምጡ፣ ከሴፍ ጎን ይቁሙ፣ ሴፍን ይርዱ። ክብሯትና ክብሯን አድማጮቼ ዛሬ ታላቅ እንግዳ ይዤ ቀርብ ያለው እኚህ ታላቅ እንግዳ በበርካታ ኢትዮጵያዊ ዘንድ ይታወቃሉ። እንዳውም የቁርጥ ቀን ልጅ ብለዋቸዋል። ብዙ ኢትዮጵያዊ በዚህ ይስማማል። 2005 ዓመተ ምህረት ጭንቅ በሆነበት ሰዓት የቅንጅት አመራሮች ወደ ዘብጥያ በተወረወሩበት ሰዓት ፕሮፌሰር ኤፍሬም ይስሐቅ ደርሰው እነኚህን ግን ፖለቲከኞች ሊታደጓቸው ችለዋል። እንዳው በርካታ የኢትዮጵያ ተወላጆች የቁርጥ ቀን ደራሽ ብለዋቸዋል። ሰላም ጤና ይስጥልኝ ፕሮፌሰር ኤፍሬም ይስሐቅ። ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮን ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ። እሺ እግዚአብሔር ይስጥልኝ። መልካም እንግዲህ ፕሮፌሰር እንደሚታወቀው የሽምግልና ሂደት በኢትዮጵያ በጣም የታወቀና የዳበረ ትልቅ ባህል ነው። ጥያቄ ላደርግ የወደድኩት እናንተ ሽማግሌዎች እንዴት ተመረጣችሁ? በማንስ ተመረጣችሁ? የሰው ጥያቄ ጥሩ ነው። ሽማግሌ ተመርጦ አይደለም። ሽማግሌ መሆን ማለት አንደኛ አንድ ሰው በዚህ ኤክስፒሪየንስ ሲያገኝ
በህዝቡም ደግሞ ለህዝቡ በማገልገል አንዳንድ ስራም በመስራት ህዝብን ጋር ፍቅር ስላለው እና የተከበሩ ሰዎች አሉ የታወቁ አሁን በአገራችን በየመንደሩ በየከተማው ብዙ ሽማግሌዎች አሉ ችግር ሲነሳ ሽማግሌዎቹ ናቸው የሚፈቱት እንዲያውም በኦሮሞ አገር በአፋር አገር በኦጋዴን በሌላም በወላይታም ቢሄዱ ብዙ ሰው ፍርድ ቤት አይሄድም ምክንያቱም ፍርድ ቤት ቢሄዱ ነገሩ ይቀራል ለምሳሌ እንደ ፍርድ ቤት ቢሄዱ አንዳንድ ጊዜ መፍትሄ አያገኙም አንድ ጊዜ የኢትዮጵያ የፍርድ ቤት ፕሬዚደንት እንደነገሩኝ ቆይተዋል አንድ 5 ዓመት በፊት አንድ ሰውዬ 100 ብር ተበድሮ አልመለስም አለ በኋላ ያበደሩት ሰውዬ ፍርድ ቤት ወሰዱት እንግዲህ ሰውዬው ሲበደር ፍርማ አልነበረምና ምንም ፍርድ ቤቱ ሊረዳ አልቻለም እና እስከ አዲስ አበባ ድረስ ይዘው መጡ ምንም ገንዘቡን ለማግኘት አልቻሉም በኋላ ሰውዬው ወደ መንደራቸው ተመልሶ አንድ ቀን እንደ ሀገራችን እንደተለመደው ጧት ህዝብ ተሰብስቦ ቡና ይጠጣል አይደለም እና ቡና ሲጠጡ ሰውዬው ይኸውና ይሄ ጎረቤታችን ከኔ 100 ብር ተበድሮ አልመልስም አለ ፍርድ ቤት ማልረዳኝም አሉ በኋላ ሰዎቹ ቡና ሲጠጡ እስቲ አንተ ጥሩ ታሉትና ሰውዬው መጣ አንተ ሰውዬ ይሄንን ብር ተበድረሃል አልተበደርክም አይ ተበድሬያለሁ ይኸውና መለሳለሁ ብሎ መለሰ ማለት እንግዲህ ፍርድ ቤቱ እንኳን ያልረዳውን ምክንያቱም ሰው ዞሮ ጎረቤቱን ነው የሚያከብረው ጎረቤቱን ነው የሚፈራው እና ሽማግሌ ማለት እንግዲህ በህዝቡ ዘንድ በታማኝነት የታወቀ በህዝቡ ዘንድ እውነትን የሚናገር ሰው የታወቀ በህዝቡ ዘንድ በእግዚአብሔር እምነት ያለው ሰው ማለት ነው ሽማግሌ እና ተመርጦ አይደለም ህዝብ በመታወቅ ነው የኛ ሀገር እንደዛ ነው ፕሮፌሰር እናንተ ሽማግሌዎች እንደሚታወቀው 8-9 ተሆናላችሁ ባለፈው ካንዲ ሚዲያ ጋር ሲወያዩ 9 እንደሆናችሁ ገልጸዋል እናንተ በማን ነው የተመረጣችሁ ማን ነው የወከላችሁ እንዴት ስለተመረጡ ቻላችሁ የምርጫ ሲያን ደቂቃ ይስጡኝና አንድ ነገር ልዛ እንደምዳልኩኝ እንግዲህ ጥያቄ በመጠየቅ ህዝቡን በመጠየቅ ችግር አለን የሚሉትንም ሰዎች በመጠየቅ ማን ነው ይሄንን ነገር የሚያውቅ ማን ነው ይሄንን ነገር መፍትሄ ሊያገኝለት የሚችል ማን ነው እናንተ የምታምኑት ብሎ ይጠየቃል ከዛ በኋላ እገሌ ይባላል እገሌ ሲባል በዛ ነው የሚመርጠው ህዝቡ ራሱ ነው ገባውት ነው የምለው አዎ ተረድቾታለሁ እናንተ ህዝብን አዋይታችሁ ወይም በህዝብ ፍላጎት ነው የተመረጣችሁት ማለት ነው ታያይከን ከዛም ከዚህም ማን አደዚህ አሁን ለምሳሌ እኛሉ ደግሞ አንድ አዲስ አበባ ኮአሊሽን ኦፍ ኤልደርስ ባል ነገር አለ ከነሱ መካከል ለምሳሌ መጀመሪያ ይሄ የሽምግልና ማህበር በጦርነቱ ጊዜ ነው ተጀመረው በጦርነቱ ጊዜ እንደምታውቁት ብዙ ችግር ነበረ ሀገራችን ብዙ ሰው ተጎዳ ረሃብ መጣ በኋላ ምን ሆነ አንድ እኔ አስታውሳለሁ ነፍሳቸውን ማር ደጃዝማች ገብረ ስላሴ እንደዚሁም ደግሞ ልዑል ራስ መንገሻም እንደዚሁ ስንነጋገር የኢትዮጵያ ችግር እኮ ሽማግሌዎች መፍታት ይችላሉ እንዳውም ደግሞ አንድ አቶ ወልደአብ የሚባሉ የኤርትራ አባት የሚባሉ እሳቸውም የኢትዮጵያና የኤርትራ ችግር እንኳን ሽማግሌዎች ይፈታው ነው አሉ በኋላ ያው እንግዲህ መቼም እኔም ራስ በድሮ ዘመን በደል ሰራዊት የሚባል ሰርተን ብዙ ሰዎች አብረን በበጎ ፈቃድ በራሳችን በመንግስት ተቀጥሮ ሳይሆን ብዙ ስንሰራ ነበር ብዙ ሰው ጋር ግንኙነት ነበር ከዛ በኋላ
ሊስት አውጥተን ማለት ለምሳሌ የዛን ጊዜ ሽማግሎች ብለው የተገናኘ ነው። ለምሳሌ ዶክተር ኃይለ ሥላሴ በላይ የእርሻ ኮሌጅ ፕሬዚደንት የነበሩ በኋላ ደግሞ ለተባበሩ መንግስታት የሰሩ አንድ ጊዜም አገርገዥ የነበሩ በኋላ አንድ ሰው ናቸው። ሌላው ደግሞ ዶክተር ጥላሁን በየነ የሚባል የኤርትራ አስተማሪዎች ፕሬዚደንት የነበረ፣ ተቋሳም ብስራት የሚባል የኢትዮጵያ አስተማሪዎች ፕሬዚደንት የነበረ፣ ዶክተር አስቴር ማርያም አመንቴ ያው እሳቸውም ብዙ ኤክስፔሪየንስ ያላቸው የሴቶች ዩኒቨርሲቲዎች ፕሬዚደንት የነበሩ፣ ዶክተር ያዕቆብ የሚባል አንድ የአፈር ጠበቃ የነበረ፣ ዶክተር አህመድ ሙኤን በጃን ጊዜ የጤና ጥበቃ ምክትል ፕሬዚደንት የነበሩ። እንግዲህ ከሁሉም እኛ ከሴትም ከወንድም ከሃይማኖትም ከሁሉም ተጠያይቀን ዶክተር አባይነ ነፍሱን ማር ሞቷል። እሱ ደግሞ የኮሌጅ የትምህርት ክፍል ዲን የነበረ ሰው ነው እና ተሰበሰብንና ምናልባት ከረሳሁም አንድ ሁለት ነበሩ። አቶ ፍስሐ ሲሆን ተኬ የሚባል ደግሞ የሰራተኞች ማህበር ዋና ጸሐፊ የነበረ እኔ ተገናኘንና ባህላዊስቱን ለሁሉም ላክነ የዛን ጊዜ በሜዳ የነበሩት የኦሮሞ የኦፒአርዲኤፍም በደርግም በኩል የነበረው እነዚህም ሊስት ተጨማምሮም ሊስትም ነበር እና እኒህ ሰዎች ትቀበላላችሁ ወይ? ምክንያቱም እኒህ ሰዎች ሊስቱ የተሰጠን ሰውን ጠያይቀን አይ ገሌ እንደዚህ ይታወቃል፣ ገሌ እንደዚህ ሰርቷል አገሩ፣ ገሌ እንደዚህ አድርጎ የታወቀ ነው የታመነ ነው እና ይደመጣል ይሰማል እና ተብሎ ሊስቱን ላክን፣ ለሁሉም ላክን፣ ለደርግም ላክን፣ ለኢፒአርዲኤፍም ላክን፣ ለኦኤልኤፍም ላክን፣ ለዚህ ለኢፒአርፒ መኢሶን የሚደመባሉት ሁሉ የዛን ጊዜ የምጣሉትን ጠየቅናቸውና እነዚህ እንቀበላለን እነዚህ ደግሞ አንቀበልም የሚሉት ነበሩ። ሊስቱ ማለት ሰፊ ነበር የላክነው። ተመረጠ ማለት ምን ማለት ነው? አንደኛ የታለ አንድ ስራ ይሄን የሰራ የታወቀ ሰው ተብሎ ሊስት እናወጣለን። ከዛ በኋላ ከሊስቱ ውስጥ ደግሞ ጥያቄን እናቀርባለን። ጥያቄ ስናቀርብ ይሄ አሁን ይቀበላል እናለን። ዛሬ ግን ለአገራችን በየመንደሩ አሁን በየኢትዮጵያ በሄዱ ብጠይቁ እዚህ ችግር አለ፣ ማን ነው ይሄንን ችግር ምናልባት ተረድቶ ምክር መስጠት የሚችል ይባላል። አቶ ይገሌ ያሉ ኦቦ አገሌ ይላሉ። እንደዚህ ብሎ በዛ አይነት ነው ሽምግልና የምሰራው እንጂ ሁለተኛ ነገር ሊጨምር ሽማግሌ ማለት በተባበሩት መንግስታት በአውሮፓ በአሜሪካ መንግስት እነዚህ ሰላም ለማድረግ ኔጎሽዬሽን ይባላል። ኔጎሽዬሽን የሚፈጥሩ ጠረጴዛ ላይ ተቀምጠው በአንጎላቸው ነው በትምህርታቸው ነው። ሽማግሌ ግን ከልቡ ነው። ልዩነቱ ይሄ ነው። የሽማግሌ ስራ በአንጎል አይደለም። አሁን አንጎል ያስፈልጋል፣ አንጎልም አለ። ግን ፎከሱ ልብ ነው። ልብ ምን ማለት ነው? ሽማግሌ የአገር ፍቅር ያለው ትህትና ያለው ጃርን መፈራ ሰው ታማኝነት ያለው ከገንዘብ ይልቅ ሰውን የሚወድ ያው እንዳልኩት አሁን መንደር ቢሄዱ አሁን አንድ መንደር ኢትዮጵያ ውስጥ ቢሄዱ ደቡብ እስከ ሰሜን ከትግራይ ከጎንደር ከወላይታ ከኦሮሚያ ከማንኛቸውም ከሶማሊያ ቢሄዱ አንድ መንደር ቢሄዱ እንዲህ አንድ ችግር አጋጥሞኛል፣ ማን ይመክረኛል፣ ማን ሰው ይመክራል፣ አቶ ገሌ ያሉ ብለው የምነግራቸው አንደኛ በእድሜ ምክንያት ተነሳ ኤክስፒሪየንስ ያላቸው ናቸው ማለት ልምምድ ያላቸው። ሌላ ግን በእድሜ ምክንያት አይደለም። አሁን ለምሳሌ እኛ ሽማግሌዎች መካከል ሻለቃ ኃይሌ ገብረስላሴ አለ። እንደ ሽማግሌ አይደለም ለምንድን ነው ሽምግልናው? ግን አንድ ሰው 40 ኪሎ ሜትር ነው መሰለኝ 26 ማይል እንደዚህ ሲሮጥ ብዙ ትዕግስት ያስፈልገዋል። ትግል ነው፣ ይታገላል ማለት ከዛ በኋላ ሲሸነፍ ያሸነፈውን
ቀርቦ ይስማል ሳይሸነፍ ደግሞ ሲያሸንፍ ደግሞ ይስማል ከዛ በኋላ እውነተኛ ሽማግሌ ይሆናል ማለት ነው ይሄ የሀገራችን ባህል ነው እኮ በኢትዮጵያ ይሄ የታወቀ ነው አሁን በምዕራብ ሀገር የታወቁ ሰዎች አሉ ያ ፕሮፌሰሮች አሉ ሊቃውንቶች አሉ ዳኞችም አሉ እገሌ የታወቀው ነው ይባላሉ ነገር ግን እነሱ ሁሉ ጊዜ በፎርማል መንገድ ነው የሚሰሩት ሽምግልና ግን ፎርማል አይደለም ትክክል ነው ልክ ነው እነዚህ ሁለት አይነት አለ ያው አንደኛ በዩናይትድ ኔሽንስ ነው ለምሳሌ ተቀጥረው ኔጎሺዬሽን የሚያደርጉ ሰዎች አሉ ሽማግሌዎች ናቸው ማለት አይቻልም ለነሱ ስራ ነው ይሄ መልካም ፕሮፌሰር ተረድቾታለሁ ከዚህ በፊት እንደገለጹት በቅንጅትና በኦሮሞ ነጻነት ግንባር ማለት በኦነግ መካከል ሽምግልና ጀምራችሁ እንደነበረ ይታወቃል ማለቴ በፊት ከነበሩት ጋራ ማለት ነው በምን ምክንያት ከሸፈ ምንድነው ከሸፈ ማለት በምን ምክንያት ሊቋረጥ ቻለ የትኛው ቀደምት ከነበሩት ሲዲዎች ጋራ ከኦነግ ጋራ የነበረው ድርድር አይ ኖ ይሄ እንግዳ ምናልባት ባለመረዳት ነው ከኦነግ ጋራ አዎ ድርድር ነበር ግን በመመካከር እንግዳ ሽማግሌዎች ሲባሉ አንድ ሁለት ሶስት ግሩፕም ሊኖሩ ይችላሉ በማንኛቸውም ቦታ አሁን እኛ ኢትዮጵያ ውስጥ የተባበሩ ዩናይትድ የሚባል ሽማግሌዎች ማህበር አለ ኮአሊሽን ነው ኮአሊሽን ኦፍ ይሄ ሆርን ኦፍ አፍሪካ ኮአሊሽን ኦፍ ኤልደርስ የሚባል ግሩፕ እና አንዳንድ ጊዜ ግን ሌሎችም ሽማግሌዎች ያው ለብቻቸው ይገኛሉ እኛም ይሄንን እናውቃለን እንዳውም አሁን አንድ ኔትወርክ ኦፍ ኤልደርስ የሚባል ነገር ጀምረን ነበረ ማለት በየቦታው ስለዚህ አንዳችን ስንጀምር እውነተኛ ሽማግሌዎች ግሩፕ ደግሞ መጡ እና እውነተኛ ሽማግሌ አይወዳደርም እና ስለዚህ ለምሳሌ እኛ አንድ ከኦነግ ጋር የጀመርነው ስራ ነበረ ከአንድ ሁለት ዓመት በፊት ሌሎች ሽማግሌዎች ደግሞ መጡ አይቶ እናንተም ካደረጋችሁ ሽማግሌ የምፈልገው መፍትሄው ነው እንጂ እኔ ፈታ አንተ ፈታህ ማለት አይደለም ሰላም እንመጣው እንግዲህ እንዳልኳችሁ ሽማግሌ ትግስት ያለው ሌላውን የሚያከብር ስለሆነ አንድ ሌላ የሽማግሌ ግሩፕ ስመጣ ያው ይዘን ነበር አልከሸፈም አልተውነውም ነገር ግን አንዳንድ ሌሎች ሽማግሌዎች ስመጡ እስኪኛ ደግሞ እንሞክር ሲሉ እሺ በሉ እስኪ እናንተ ደግሞ ብለን እነሱንም አከብረን ነው ለነሱ ቦት እኛ ዋና ውጤት ስለምንፈልግ እና እነሱ ውጤት ካገኙ ጥሩ ነው እና ስለዚህ ለጊዜው ለአንድ ሁለት ዓመት ለነሱ ትተንላቸው ነበር ፕሮፌሰር ሁለት ግሩፕ ሆነ ፕሮፌሰር ተባበር ጥሩ ነው አሁንም ቢሆን ግብ ያብረን በሳትር እንደምባለው ሽማግሌዎች ሲተባበሩ ነው ውጤት የሚያገኙት ትክክል ነው ፕሮፌሰር ገብቶኛል እንዳሉት ሽማግሌ እርቅ ማፈላለግና ሰላምን ማውረድ ነው እናንተ ይሄንን ሌላኛው ሲመጣ አይ አንተ ደግሞ እስኪ ሞክረው ብላችኋል እናንተ እንደዛ ነው ሽማግሌ ስራ መልካም እናንተ ያስታረቃችሁ በነበራችሁበት ወቅት ከቅንጅትም ሆነ ከኦነግ ምን መልስ አገኛችሁ ምን አልዋችሁ ሁለተኛው ሽማግሌዎች ስራ ከመጀመራቸው በፊት ምንድነው ያገኛችሁት ከሁለቱ ምን አልዋችሁ አይገባኝም የእርሶ ጥያቄ መልካም እናንተ እነዛ ሽማግሌዎች ከመምጣታቸው በፊት እርቅ ጀምራችሁ ነበረ ኦነግ ከኦነግ መልስ ምን አገኛችሁ ከቅንጅትስ ምንድነው ያሏችሁ ቅንጅት ኦነግና ቅንጅትን አይደለም ኦነግና መንግስትን ነው ስለዚህ ቅንጅትና መንግስትን ደግሞ እሱ ልዩ ነገር ነው ቅንጅትና መንግስትን ማቀራረብ ኦነግና መንግስትን ማቀራረብ እና የትኛው ነው የምጠይቁኝ ያለው ከዚህ በፊት በሲዩዲ ጋር ያደረጋችሁት ውይይትና ኦነግን አንድ ላይ ለማቀራረብ የሞከራችሁ እንደነበረ ባለፈው በአንድ ሚዲያ ላይ ገልጸዋል ከማጋር አሁን ነገርኩት እኮ እኛ ሲዩዲን ከመንግስት ጋር ኦነግን ከመንግስት ጋር ነገሩ የኦነግና ሲዩዲን አይደለም
ዋናው ነገር ሁሉንም ኦነግም ሆነ ሲዩዲም ሆነ ሁሉም እንዲቀራረብ ነው የምፈልገው። መልካም ፕሮፌሰር እየታሰረ ያለው የኦሮሞ ልጅ ነው እየተገደለም ያለው የኦሮሞ ልጅ ነው በስልጣን ላይ ያለው ደግሞ መንግስት ማይኖሪቲ ቡድን ነው ማስታረቅ ከሆነ የትኛው ነው ለማስታረቅ የሚያደርጉት ለምሳሌ የኦሮሞ ነጻነት ግንባር እርሶ ሲገልጹ ከመንግስት ጋር ለማስታረቅ እየሞከርን ነበር ብለዋል ወያኔ ደግሞ ሲታወቅ የተጠናከረ ኃይልን ይፈራል እንዴት ነው ይሄ ነገር ሊሆን የቻለው እንዴት ልታስታርቁ ቻላችሁ ልተሞከራችሁ አሁን እርሱ አጣያቆላ እንዲህ ነው ወንድሜ እኛ ሽማግሌዎች ስንባል አንፈርድም ፈራጆች አይደለም ማለት አሁን ለምሳሌ እርሱ ወንድሜን በክብር ልንገሮት መጽሐፍ ቅዱስ ላይ ገዢ ሆኖ ያስቀመጠውን እግዚአብሔር ሰውን አክብር ይባላል ስለዚህ እርሱን በአጣያቆ ላይ ማለት ትንሽ ጠንከር ያለ ቃልን ባይጥሉ ግን ደስ ይለኛል እና ማለት ኦብጀክቲቭ ሆነን ያለውን ብንነጋገር ዛሬ እንደም አንዱ ሀገራችን አንዱ ትልቅ ሽማግሌዎችም ለመምከር የሚፈልጉት ምንድነው ዛሬኛ በባህላችን በጥንት ባህላችን ሰው ይተባበራል ይደማመጣል በጥንት ባህላችን ሰው እገሌ አንተ ሌባ ነው አይልም እገሌ አንተ እንዲህ ነው እገሌ አንተ ነው አይልም እንደዚህ ሁሉም በመከባበር ነው የምናገረው ፕሮፌሰር የምንወደውንም የምንጠላውንም ሰው ማክበር የኛ ባህል ነው የኢትዮጵያ ባህል ነው ይቅርታ ያድርጉልኝና አሁን ማለት ያተቃየቆ ላይ እርሱ አንዳንድ ኃይለኛ ቃል ስለጣሉ ነው የምለውት ፕሮፌሰር አንድ ይቅርታ ይደረግልኝ እኔ ኃይለኛ ቃል አልተጠቀምኩም ማለት ጥያቄውን ነው የገለጽኩት እንደዛ ከተሰማዎት በድርጅቴ ስም ይቅርታ ጠይቃለሁ ግን ጥያቄያችን ምንድነው እየታሰረ ያለው የኦሮሞ ልጅ ነው እየተገደለ ያለው የኦሮሞ ልጅ ነው ዶክተር ስዬ አንድ ሰሞን እንደውም ሲገልጹ ኦሮምኛ መማር ከፈለጋችሁ ቃሊቲ እስር ቤት ገብታችሁ መውጣት ብቻ ነው የሚጠበቅባችሁ ብለዋል ይህ እንደዚህ እንዳለ ከሆነ እናንተ ሽማግሌዎች በእውነቱ ጥሩ ነው አልተቃወምንም ግን ይሄ ሁሉ ያለ ከኦነግን ከመንግስት ጋር ለማደራደር እየተሞከረ ያለው እንዴት ነው ኦነግ አጀንዳውን እንዲቀይር ነው ወይስ ኢህአዴግ አጀንዳውን ቀይሮ ስልጣን አጋርቶ በሰላም ለመኖር ነው የሞከራችሁ ያላችሁት የነበረው ወንድሜ ቀደም እንደነበርኩ ሽማግሌ ስራ ሁሉንም ማቀራረብ ነው ማቀራረብ ማለት ደግሞ ይሄ ልንገርዎት አሁን በኦሮሞ ባህል አንድ ነገር ነበረ አንድ ጊዜ አንድ ባልና ሚስት ተጣሉ ተባለ እና ሽማግሌዎቹ ባልየው ዘንድ ሄደው አይ እንደ ስለሆነ ነው ከተጣላችሁ እና ይቅርታ ጠይቃሉ እሺ አሉ ወደ መስጂዋም ሄደው አንቺ እንደዚህ ስላደረግሽ ነው ይቅርታ ጠይቂ አሉ በኋላ ሲያገጣጥማቸው ሁለቱም እኔ ነኝ አጥፊ ይቅርታ አድርግልኝ ብለው ይወዳደራሉ ማለት በሽማግሌዎች አይፈርዱም አዳምጠው ምንድነው ጥቅሙ ይሄ ጥላቻው ጥቅሙ ምንድነው ስለዚህ የተቻለውን ተቀራረቡ ተፈቃቀሩ ተስማሙ ይላል በእኛም በኩል አሁን ለምሳሌ ወንድሜ እንዳሉት እሺ ወደ ኋላ እንመለስና በቅንጅትና በመንግስት በኩል የነበረው ለምሳሌ ታሰሩ ሰዎች እንዲወጡልን እና በዛ ጊዜ አንድ ጊዜ በፖሊስም ግጭት ስለነበረ በፖሊስም በመንግስትም በኩል አንዳንድ ማለት የተደረገው ነገር ተመርምሮ እንዲስተካከል እዛም እስር ቤትም ያሉት ወንድሞቻችን እስር ቤት የነበሩት እነሱም እንዲወጡ ይሄኛው በጥሩ መንፈስ አለቀልን እግዚአብሔር አምላክ ይመስገን ጥሩ ሆነ እስረኞቹም ወጡ ይሄ ያለፈ ነገር ነው አሁን ስለ ኦነግ ስጠይቁኝ በኦነግና በመንግስት መካከል ደግሞ ያው እንዳልኩት እኛ ፈራጆች አይደለንም ዋናው ነገር ይሄ የኦሮሞ ህዝብ ትልቅ ህዝብ ነው በኢትዮጵያ በጣም ትልቅ ህዝብ ነው ትልቅም ባህል አለው
እና ማንም ኢትዮጵያዊ ቁስል አለኝ ብል ሽማግሎች ምንድነው እስቲ ቁስላችሁ ምንድነው ቁስላችሁን እስቲ እንመልከትና አንድ ነገር እናድርግ ይባልና ለቁስሉ መድኃኒት ይፈልጋል። አሁንም ደግሞ በዚህ በኦነግና በመንግስት በኩል ያለውንም በፍቅር እንዲያልቅ ነው የምንፈልገው፣ በትብብር በውይይት በመነጋገር እና እንዲቀራረቡ። ዞሮ በዚህ ዓለም ላይ ኦነግና መንግስት ይቅርና የመላው ዓለም ህዝብኛ በሰላም እንዲኖር የምንፈልግ ሽማግሎች ነን። እንደሚያውቁት በየቦታው ግጭት አለ። በዚህ እንግዲህ ለምንድን ነው እኮ ጉልበታችንን እኔ አንድ ጊዜ አንድ ኦጋዴን ወንድሜ ስንነጋገር ያው ምን አለኝ፣ እኛ ስንጀምር 10 ጠመንጃ ነበረን አለ። አሁን ከሺህ በላይ አለን አለ። አይበቃችሁም አልኩት። ብዙ ጠመንጃ ለምን አትገዙም? እንዲያውም ገንዘብም አምጥተን ብዙ ገንዘብ ጠመንጃ እንግዛላቸው አልኩት። ሰውየው ተመለከተኝና ሀሳቤ አልገባውም። በኋላ ያ ጠመንጃውን ስትተኩሱ ወተት ለህፃናት እንድተኩስ፣ መትረየሱን ስትተኩሱ ጤፍ ለተራበው እንድተኩስ፣ ቦምቡን ስታፈነዱ በየመንደሩ ጨለማ የሆኑት ቤቶችን እንዲያበራ፣ በዚህ ብዙ የዚህ አይነት ጠመንጃዎች እንግዛ አልኩት። አዩ ዛሬ እኛ ትንሽ አንድ ወደ ኋላ ተመልሰን አንድ ነገር ልንገሩት። እኔ ድሮም ገና ተማሪ ሆኜ ሰው ሲራብ እኔም ይርበኛል ይሰማኛል፣ ሰው ሲቆስል እኔም ይሰማኛል። አለቅስ ነበር በልጅነቴ። አንድ ሰው እግሩ ደንጊያ መጥቶ ከደማ አለቅስ ነበረ። አስታውሳለሁ ይሄንን። እና ረሃብ አለ፣ ድህነት አለ፣ በሽታ አለ። እና እኛ የምንፈልገው በአገራ እኛ ዓለም ሁሉ በፍቅር ተባብሮ ገንዘቡን በጠመንጃ ከማጥፋት በፍቅር በአንድነት እንዲያደርግ ነው። ግን እኛ አገራችን ኢትዮጵያ ስለሆነ መጀመሪያ የምንጀምረው በቤታችን ነው። በቤታችን ያለውን ሰላም ነው የምንፈልገው። ግን በመላው ዓለም ለምን ህዝብ ለምን አይቻልም? ለምንድን ነው ዛሬ በዓለም ሁሉ ላይ ብዙ ጠመንጃ እየገዙ እየተገዳደሉ ብዙ ነገር እየጠፋ ስንትና አሁን እናንተ ተመልከተው የዚህ ሀገር መንግስት እንኳን በኢራቅ በአፍጋኒስታን በምናምን የምደረገው ስንት ሚሊዮን ነው ያጠፋው? ከኔ የበለጠ ታውቃላችሁ። ስንት ሚሊዮን ጠፍተዋል። ይህ ሁሉ በእውነቱ ያሳዝናል፣ ያስለቅሳል። ይህ ሁሉ ብዙ ለህፃናት ትምህርት ቤት መክፈት፣ ለተራበው ምግብ ማደራጀት፣ ያ ሁሉ ብዙ ነገር ማድረግ ይችላል። እና እኛ ደግሞ እኔ በጣም የሚያሳዝነኝ ምንድን ነው በአፍሪካ ደግሞ ድሀ ህዝብ ነን። ግን ድሀ አይደለንም። እግዚአብሔር አፍሪካን እንደ አፍሪካ እንደም ባለጸጋ ኮንቲኔንት የለም። እንደ አፍሪካ ወርቅ፣ ብር፣ ራዲዮም፣ ኮፐር፣ ነሐስ የሌለው ኮንቲኔንት የለም። ለምንድን ነው ህዝቡ ድሀ የሆነው? ስለዚህ እኛ ተባብረን እርስ በርሳችን ከመጣላት እርስ በርሳችን ከመገዳደል ድህነቱን እንግደል፣ በሽታውን እንግደል። እኛ ተባብረን አንድ ሆነን ዞሮ ሁላችን አሁን ወንድማማቾች ነን፣ እህታማሞች ነን። ስለዚህ የኛ ዓላማ ሰውን አንዱንም ወገን በመውቀስ አይደለም። ችግራችንን እንረዳና አይናችንን ከፍተን ጆሮአችንን ከፍተን ተደማምጠን ጥቅሙ ምንድን ነው? የትኛው ነው የሚጠቅመው? በዚህ መንገድ ነው? በዚህ በዱላ በመደባደብ ነው? በዛ ነው የሚሻለው በሽታም የምናጠፋው? በዛ ነው ድህነትን የምናጠፋው? ወይስ ሁለተኛ መንገድ አለ? በመሳሳም፣ በመፈቃቀር፣ በመቀራረጥ የሽማግሌዎች ስራ እንደዛ ነው እንዳልኩት። እና እኛ በበኩላችን አሁን የምንፈልገው ኢትዮጵያ እንዳውም የኦሮሞ ህዝብ ለሌላ ምሳሌ እንዲሆን ለሌላ በኬንያ ያሉትን በናይጄሪያ ያሉትን የአፍሪካ ህዝብ እንዴ ይህ ህዝብ እኮ አንጎላ አለው። ይህ ህዝብ እኮ ከባድ ህዝብ ነው። ችግሩን ሁሉ መፍታት ይችላል። ችግሩን ፈቶ ይኸውና አብሮ ይኖራል። ችግሩን ፈቶ ይኸው አገሩ በኢኮኖሚ እየዳበረ ነው። ይህንን ነው የምንወጣችን። ለዚሁ ነው የምንታገለው። በእውነት የተቀደሰ ሐሳብ ነው። ፕሮፌሰር ከዚህ በፊት ሲገልጹ የኦሮሞ ፖለቲከኞችን ማለት የተከፋፈሉትን በኦነግ ውስጥ ያሉት ፓርቲዎች
እነሱን ወደ አንድ ለማምጣት ስራ እየሰራችሁ እንደነበረ ገልጸዋል ከአንድ ሚዲያ ጋር ባደረጉት ውይይት እነዚህ ፖለቲከኞችን አንድ ለማድረግ በቅርብ ነው የተጀመረው ወይስ ከዚህ በፊት ነው ያደረጋችሁ የነበራችሁት? እንግዲህ እዚህ ውስጥ እኔ እንዳልኩት ዋና ዓላማችን ያ ሁሉም ተባብሮ ከዛ በኋላ ከመንግስትም ጋር ቁጭ ብለው ያለውን ችግር ለመፍታት ነው። እዚህ ውስጥ ዲቴል ውስጥ መግባት ትንሽ ያስቸግረኛል። አሁን በዚህ ሰዓት ዲቴል ውስጥ መግባት ያስቸግረኛል። ነገር ግን ዋና ዓላማችን እንዳልኩት ድር ቢያብር አንበሳ ያስር እንደሚባለው የኢትዮጵያ ሕዝብ ሁሉ እኔ ኦሮሞ፣ ትግሬ፣ አማራ፣ ወላይታ፣ ሀዲያ፣ ጋምቤላ፣ ሶማሌ በማለት አዩ አሁን በዓለም ላይ ሌሎቹ በአንድ ላይ ሆነን ብዙ ችግር እንፈታለን ብለው ዩሮፒያን ዩኒየን ያቆማሉ። በአፍሪካ ራሱ አፍሪካን ዩኒየን ብለን አልጀመርንም። እንግዲህ እንዲህ ያለው ነገር አንደኛ በውስጡ ኦነግን ከተለያየ ዞሮ ደግሞ ኦነግና መንግስትም ከተለያየ ያደክመናል፣ ጉልበታችንን ወዘበደ። ብዙ ሰው በሽታ ሆስፒታል አለ፣ ብዙ ሰው ታዲያ ሆስፒታል ገንዘቡ እዛ ቢሄድ አይሻልም? እኛ ገንዘባችንን በመለያየት መጠና ያስተማሩ ህጻናት ስንት አሉ በአገራችን እና ይሄ ቢሆን ይጠቅማል በማለት ነው። አሁን በኦነግም በኩል ደግሞ መከፋፈልም ካለ እነሱም ወንድማማቾች ናቸው። እንተራድተው ለማን ነው የሚጠቅመው? መረዳ አዩ ዞሮ መከፋፈል ዋጋ የለውም እና አንድ ላይ በሆነው በኋላ ከመንግስትም ጋር ተደማምጠው ተከባብረው በሉ እኛ ተባብረን ዓላማችን የኢትዮጵያ የምትባለው የኦሮሞም ህዝብ ጠንካራ ህዝብ ነው። ኦሮሞ የሌለበት ሀገር የለም በአገራችን። እንዳም እኔ ከዚህ በፊትም እንደተናገርኩት መቼም ፕሮፌሰር ነኝ የጥንት ቋንቋ። አሁን የጥንት ቋንቋ ብንመለከት ይሄ የኦሮሞ ቋንቋ ሊቃውንቶች የሚሉት እስከ እንዳም 5000 የቆየ ነው ይላሉ። በ6000 ዓመት ሊሆን ይችላል። አሁን የኔ ኢንስቲትዩት ኦፍ ሴሚቲክ ስታዲስ አንድ ማጋዚን እናወጣለን። ጆርናል ኦፍ አፍሮ አሲያቲክ ላንጉዌጅስ ይባላል። አፍሮ አሲያቲክ ማለት እንግዲህ የኦሮሞ ቋንቋ አለበት፣ የሴማውያንም ቋንቋ አለበት፣ የበርበርም የጥንት ግብጽም ሁሉ አለበት እና ይሄ ጥንት የቆየ ህዝብ ነው። ኦሮሞ ማለት ትልቅ ከባድ ህዝብ ነው፣ የቆየ ህዝብ ነው። ደግሞ እኔ በእውነቱ በኦሮሞ በኩል በጣም ነጆ የሚባል ሀገር ነው ያደግኩት። ህዝቡ ሰውን ያከብራል፣ ህዝቡ ሰውን ይወዳል። ማለት እንደኔ ቢጤ የፈረንጅ ትምህርት ያልቀመሰ ማለት ህዝብ ማለት ነው። በመንደር ውስጥ ያለው ህዝብ አሁን በቅርብ ጊዜ ጥቂት ሽማግሌዎች ጋር ስነጋገር የኦሮሞማ ህዝብ ከድሮ ጀምሮ ሌላ ጥፋተኛ ይቅርና ነፍሰ ገዳይ እንኳን እንዲዋደዱ ያደርጋሉ አይደለም አሉኝ። ምን እንዴት ስላቸው ለምሳሌ አንድ ሰው መቼም በኦሮሞ ሀገር ብዙ ግድያ የለም። እኔ አሁን ጆካ አደረጉበት ቦታ 12 ዓመት ሲሆነኝ ነው ወጣሁት። አንድ ብቻ ነው ሰው ተገደለ ሲባል አንድ ጊዜ በ12 ዓመት የሰማሁት። ህዝቡ በጣም በእውነቱ የናዝ እኮ ምዕራባዊንም ማስተማር ይችላል። ምክንያቱም ባህል አለን፣ ሞራል አለን እና ቢታኒ ወደዛ ለመመለስ ቅድም ወላልኩት ኋላ ሽማግሎቹ መጡና አንድ ሌላ ሰው ግድል በኋላ በሬ አርዳሉ አሉ። በሬ አርደው ጨጓራውን አውጥተው አጥበውት የተገደለበትን ሰውዬ በዚህ ያዝ ጨጓራውን ይላል። ገዳዩን እንደው በዚህ ያዝ ይላሉ። ከዛ በኋላ ጸሎት ይደረጋል፣ ምክር ይሰጣል፣ ይቀራረባሉ። በኋላ አውርደው ሰዎቹ ይሳሳማሉ። ከዛ በኋላ እርቅ ይደረጋል። በኋላ ቤተሰቦቹም ይጋባሉ። ይሄ ነገር ደግሞ ከዚህ በፊት ደጋግሜ እንደነገርኩኝ
በታሪካችንም ብዙ አለ አሁን ለምሳሌ በኦሮሞ ሀገር ብቻ ሳይሆን አፄ ዮሐንስ እንግሊዞች ወደ እሳቸው ሲመጡ ሁለት ዋና ጀነራሎቻቸው አንዱ አባታቸውን ገደለ አንዱ እናታቸውን አስሮ የሞቱት ጀነራሎች ናቸው እና ታርቀው ካህናት መጥተው ሽማግሌዎች መጥተው ታርቀው ነው በጣም ከፍተኛ ዕውቀት ስላላቸው አማካሪዎች ሆኑት ለዚህ ላይ የምልወት ምንድነው ባህላችን ነው መታረቅ መቀራረብ ይቅር መባባል ወደ ኋላ እንመለከትም ይሄ ደግሞ የኢትዮጵያ ሕዝብ ሁሉ ባህል ነው በተለይ በኦሮሞ አገር ደግሞ መቼም ኦሮሞ እንደምታውቁት የዲሞክራሲ ካልቸር ያለው ሕዝብ ነው ገዳ የሚባለው በጣም የታወቀ መቼም በእውነቱ እኔ አሁን ኦሮሞ ስተዲስ የሚባል አለ እዛ ላይ ብዙ ሪሰርች ማድረግ ይቻላል ስለ ኦሮሞ ቫልዩስ ስለ ኦሮሞ ካልቸር ስለ ኦሮሞ ቋንቋ ስለ ኦሮሞ ባህል በጣም ሰፋ ያለ ጥልቅ የሆነ ብዙ ለሌሎች ትምህርት እንዲሰጥ ነው ብለው በአፍሪካም ያሉትም አሁን የኦሮሞ ዲሞክራሲ ነገር ብዙ ብጠና የእርቅም ጉዳይ ብዙ ብጠና ለሌሎቹ እናጠፋለን ውጭ ሀገር አንዱ ችግራችን እኔ ምንም ውጭ ሀገር ተማርኩ ነኝ ራሴንም ለምወቅሰው ብዙ ጊዜ ማኪያቬሊ የሚባል የጻፈው መጽሐፍ እናነባለን ሆብስ የተጻፈው መጽሐፍና ማርክስ እናነባለን የሀገራችንን ምን ያህል እናውቃለን ስለ ሀገራችን ባህል ምን ያህል እናውቃለን አሁን ስለ ኦሮሞ ካልቸር ስለ ኦሮሞ ገዳ ስለ ኦሮሞ ባህል ታሪክ ስንትና ስንት ምሳሌ አለ ስንትና ስንት ታሪክ አለ እና ምን ያህል እናውቃለን እንደዚሁም ደግሞ ስለ ኢትዮጵያዊ አሁን ክርስቲያን አለ እስላም አለ ስለ ኢትዮጵያን ክርስቲያን ሃይማኖት ስለ ኢትዮጵያን እስላም ሃይማኖት ስለ ሌሎቹ ስለ እስራኤሎችም የነበሩ ምን ያህል እናውቃለን ውጭ ሀገር ተማርነው እኮ ማለት ራሴን ነው የሚወቅሰው ይቅርታ አድርጉልኝ ብዙውን ስለ ምዕራባውያን ታሪክ ተምረናል ስለ ምዕራባውያን ፊሎሶፊ ተምረናል ስለ ምዕራባውያን ቋንቋ ተምረናል ስለ ሀገራችን ብዙ አልተማርንም ለወደፊቱ ዩኒቨርሲቲዎቻችን ይሄንን ማሰብ አለባቸው የኛ ህዝብ አሁን እንደም ያሉ ችግሮች እኔ በእውነቱ ቀላል ነበር ይፈቱ ነበር ዩኒቨርሲቲ ስንገባ ስለ ሀገራችን ቋንቋዎች ስለ ሀገራችን ታሪክ ስለ ሀገራችን ባህል ቢያስተምሩ ኖሮ እንዴት ዛሬ በእውነቱ ብዙ ችግር ይቀር ነበር እና ምክንያቱም መጀመሪያ ሰው ራሱን ማክበር አለበት እና ራሱን ማክበር ሰው ግሪኮችም ኖዛ ይሰልፊያ ራስን ወቅ ማለታቸው ምንድነው ዶሮ ሁላችን ሟቾች ነን ማንንም ቢሊዮን ብር ያለውን ሰው ይሞታል ሁላችን ሟቾች ነን ስለዚህ የኔ አባት ምንድን ነበር ምሉት ድሮ በልጅነቴ ከንቱ ነው ሰለሞን እንደዛ አለ ከንቱ ነው ቬን ኤቭሪቲንግ ሁሉም ከንቱ ነው ነገር ግን ሁሉም ከንቱ ነው ብለው ቁጭ ብለን እያለቀስን ደግሞ ፍሪዝ ሆነን ማለት መቀመጥ አለብንም በንኖርበት ጊዜ ልባችን እስከመታ ድረስ ከልባችን ጋር መዝሙር እየዘመርን እየደነስ ደስ እያለን እየተፈቃቀር እንኑር ለአጭር ጊዜ ነው ያለን በዚህ ዓለም ላይ ስለዚህ ከንቱ ነው ብለን በአንድ መከን ማወቅ ያስፈልገናል መልካም አሁን እንግዲህ እኔ በአጭሩ የምለው ምንድነው የኢትዮጵያ የኦሮሞ መፍትሄው የኢትዮጵያ መፍትሄው መጀመሪያ ራስን ማወቅ ነው ራስን ብናውቅ ደግሞ እንዴት የተከበሩ ባህላት አሉ እና በዚህ በኦሮሞም ትራዲሽን አሁን እውነትን መናገር በኦሮሞ ትራዲሽን እንዳልኳችሁ ነፍስ ገዳይ እንኳን መቀራረብ ይጋባሉ ዞሮ ይጋባሉ ያ በድሮም ነገስታትም እንደዚህ ያለ ነገር አለ ይጋባሉ እና ተጣልተው በኋላ ታርቀው ይጋባሉ እና ይሄ እኛ ያለንን ባህል ለራሳችን ብቻ አልተጠቀምንበትም ብቻ አይደለም ለሌላውም እኮ ልናስተምር እንችላለን የሜቶዲስትንም ልናስተምር እንችላለን አውሮፓም ልናስተምር እንችላለን ሬዲ እነሱ ቴክኖሎጂ ነው በጣም የተራቀቁት በሱ እነሱ ሊያስተምሩ ይችላሉ በቴክኖሎጂ በሳይንስ በዚህ በኤሌክትሮኒክስ በምናምን ብዙ ተራቀው ሄደዋል ይኸው ኢንተርኔትም ስንሰራ ሁላችን ይኸው በስልክም ስንነጋገር ብዙ ከምዕራባውያን የተሰራ ነገር አለ እግዚአብሔር ባርካቸው ብዙ ለዓለም አተርፈዋል በባህል ግን
በሰው ኑሮ ግን እኛ እንበልጣለን ሪሊ እኔ እንደዛ ነው የምለው መልካም ፕሮፌሰር በእውነቱ ጥሩ አገላለጽ ነው የገለጹት ከአንድ ሬዲዮን ጋራ ያደረጉትን ውይይት አንድ የኦሮሞ ተወላጅ አድምጠው አንድ ብቻ ማለት ሳይሆን በርካታ የኦሮሞ ተወላጆች ወደ ዝግጅት ክፍላችን በመደወል እርሶን ጥያቄ እንድንጠይቅ ብለዋል ይሄ ምንድነው ጥያቄው የአንድ ኦሮሞ አስተያየት እንድጠይቅለት የፈለገው ሶስቱን የኦሮሞ ፖለቲከኞች እናስታርቃለን ብላችኋል እንዳውም ካቶ ዳውድን አቶ ገላሳን እንዳው የጀነራል ከማል ገልቹን በማስታረቅ ላይ ከዚህ በፊት እንደሞከሩ ገልጸዋል አሁን ደግሞ በጀነራል ከማል ገልቹ የሚመራው ፓርቲ ፕሮግራሚንግ ቀይር ያለሁኝ ብሏል ፕሮግራሙን ቀይሮ በኢትዮጵያ አንድነት አምኖ እንቀሳቀሳለሁ ብሏል ሌሎቹ ደግሞ የኦሮሞ ነጻነት ግንባር ወይም የኦሮሞ ህዝብን ነጻነት ማየት አለብን ወይም የራስን እድል በራስ መወሰን የሚባለውን ይዘን እየተንቀሳቀስን ነው የሚሉት አሁን ጀነራል ከማል ገልቹ ቀደምት የነበረውን ፕሮግራም ቀየርኩ ካለ የቀየረውን ወይም የቀይሳቸው የቀየሩትን ፕሮግራም በድጋሚ ቀይረው በኦሮሚያ ነጻነትን አምነው ነው እየተደራደሩ ያሉት ወይስ እንዴት ነው ይሄን ጥያቄ እንጠይቅለት ነው ያቀረበው ጥያቄው እንደጠየቁት እግዚአብሔር ተናስተልኝ ሰላምታዬን አቀርባለሁ ግን ደግሞ ይቅርታም እጠይቃለሁ አንዳንድ ነገር አዩ ገና ሳይበስል ማውራቱ ምንም ተርፍ የለውም እንዳ አሁንም ወደ ኦሮሞ ባህል እንሄድ በልጅነቴ ሰማሁት አንድ ወሬ አለች አንድ ባልና ሚስት ይጣላሉ ይጮሃሉ በኋላ ጎረቤቶች መጡና ምንድነው የምትጮሁት የምትጣሉት አሏቸው በኋላ ሴትዋ የኔ ባል ጥጃውን እዚህ ምሰሶው ላይ ኡቱባ ይባላል በኦሮሞኛ ለማሰር ይፈልጋል ጥጃውን እኔ ደግሞ ጥጃው ውጭ ሊሳሰር ነው የምፈልገው እና ሽማግሌዎቹ መጡና ያው ጎረቤቶች ናቸው እስቲ ጥጃው ያህል እኮ ነው ጥጃው ትልቅ ትንሽ ነው እዚህ ብታሰራሉ አይ እኛ አሁን ወደ ገበያ ሄደን ላም ለመግዛት እያሰብን ነው እና ያን ላም ከገዛን በኋላ ጥጃው ሲወለድ ይታሰራል ስል እሱ እዚህ ኡቱባ ላይ ታሰር ይላል ባላይ ገና ላሙን አልገዛቸው ጥጃም አልተወለደም ዳመጧቸው ማለት በኦሮሞም ታሪክ ገና ባለው ነገር መነጋገር መደራደር ምናልባት ትንሽ አስፈላጊ ስላልሆነ ይቅርታ ጠይቃለሁ እዚህ ላይ እና የነም ያው የኦሮሞ ባህል ተከትዬ ነው ማለት ጥጃው በሬው ላሙ ሳይገዛ ጥጃው ሳይወለድ እዚህ ላይ ብዙ መነጋገርም መወያየትም ጊዜ ማጥፋት ነውና ይቅርታ አድርጉልኝ ማለት ነው ውጤቱን ገና ምንም ስላላወቅን እዛ ላይ እየሰራን ነው ያለነው አሁን መነጋገር አልችልም ነው እየገለጹ ያሉት የኦሮሞ ነጻነት ግንባር ከዚህ በፊትም ሆነ በቅርብ ከሬዲዮን ጋር ባደረጉ ጊዜ ደውለን ለማናገር ሞክረን ነበር የድርድር እየተካሄደ እንዳለ ከጀነራል ከማል ገልቹ ጋር ሰምተናልና ይሄ ነገር እንዴት ነው ብለን በመንጠይቅበት ሰዓት ምንም አይነት ድርድር እንደሌለ ከአቶ ዳውድ የሚመራው ኦነግ ገልጿል ይህ ከሆነ ፕሮፌሰር ድርድሩ አልተጀመረም ማለት ነው ወይስ ገና እናንተ ለመጀመር በእቅር ላይ ናችሁ ያላችሁት አሁን ተታደመናለው አንዳንድ ነገር በእውነቱ ነገርኩት አሁን እኛ ያለውን ነገር ያለፈውን ነገር እንነጋገር ግድ የለም ይቅርታ በጣም ይቅርታ ጠይቃለሁ አንዳንድ ነገር ምንም ንግግር መናገር በቃ ባዶ አየር ነው እንጂ እዛው ባንገባ ይሻላል ይቅርታ አድርጉልኝ መልካም ፕሮፌሰር ኤፍሬም ኢሳቅ ሲባል መቼም ማያውቁት ሰው የለም ፕሮፌሰር ኤፍሬም ኢሳቅ በአሁን ሰዓት በኢትዮጵያ መንግስት እየተካሄደ ያለውን የኢኮኖሚ ግሽበት እናንተ የሀገር ሽማግሌዎች እንዴት ተመለከቱታላችሁ በእኛ በኩል እንግዲህ ያው እኔ ኢኮኖሚስት አይደለሁም
የተማርኩትም የጥንት ታሪክ ነው ስለጥንቱ ነው እኔ ባሁኑ ነገር ጉጥ ስለባ ከልቤ ነው ማለት ከእውቀት ሳይሆን በእኔ በኩል ኢኮኖሚ በጣም ደህና እየተስፋፋ ይመስለኛል እንግዲህ እኔ እንዳልኳት የኢኮኖሚ ኤክስፐርት አይደለሁም ነገር ግን አሁን ለምሳሌ አዲስ አበባ ስንስኔ በመሄድበት ጊዜ ብዙ ቤቶች ብዙ መንገዶች አሁን እንደዚሁም ያው እንደምታውቁት የአባይ ወንዝ ድልድይ ምናምን እየተሰራ ነው በኢኮኖሚ በኩል እኔ አይደለሁ እኔ አንድ ጊዜ ከአንድ 2 ወር በፊት 3 ወር በፊት የወርልድ ኢኮኖሚክ ፎረም የሚባል ነበር ያቁታል ወርልድ ኢኮኖሚክ ፎረም ስዊትዘርላንድ ነው ያለው እና ትልቅ ስብሰባ አድርገው ነበር አዲስ አበባ ነው እንዳም ስብሰባ እንዳም ኢትዮጵያን የመረጡበት ምክንያቱ በኢኮኖሚ ጥሩ ምሳሌ እነሱ ያሉትን ነው የምነግራቸው ምክንያቱም እኔ ሊቃውንተሩትን ነው ኮት የማደርገው እንጂ ራሴ ኤክስፐርት አይደለሁም እና ኢትዮጵያ በኢኮኖሚ በጣም እንዳም 1-2-3 ኢትዮጵያኖችን ሽልማት ሰጥቷቸው በልዩ ስራ አንድ ስቴት ዩር ምሳሌ ጫማ ፋብሪካ አቁማ በጣም ኢንትረስቲንግ ነገር የምትሰራ ሌሎችም እንደዚህ ያሉትን እና በጣም እዛ የመጡትን ሰዎች ሁሉ ኢትዮጵያን በኢኮኖሚ ወደፊት በመሄዷ የአሁኑን መንግስት ክሬዲት ሰጥተውታል እንግዲህ እኔ እንዳልኳቸው የወርልድ ኢኮኖሚክ ፎረም ላይ ያየሁት ነገር ነው እኔ በበኩሌ ከመጀመሪያም ለምሳሌ የሽማግሌዎች ማህበር ስንቆም አድቮኬሲ ኮሚቴ ይባል ነበር በኋላ ግን ፒስ አንድ ዴቨሎፕመንት ኮሚቴ ብለን ለወጥ ነው ሰላምና እድገት ሰላም ከሌለ እድገት የለም እድገት ከሌለ ሰላምን ደግሞ አይመጣም ዶሮና እንቁላል ማለት ነው ሰላምና እድገት ኢኮኖሚክ መዳበር ለሰላሙ ጠቃሚ ነገር ነው በጣም ስለዚህ እኛ ሽማግሌዎች ሆነው ያው ቅድም እንዳልኩት በኢኮኖሚው እናተኩር ነውና በብዙ ወገድ በአገራችን ዛሬ ቤቶች በመሰራት መንገድ በመሰራት አሁን ደግሞ ምድር ባቡርም እንደሰሩ ነው መሰለኝ በዚህ በኩል በእውነቱ ማለት ኦብጀክቲቭ ነው በዚህ ላይ በዚህ መንግስት ብዙ የኢኮኖሚክ በሮች ተከፍተዋል እየተሰሩ ናቸው ማለት ችግር የለውም ማለት አይደለም ለምሳሌ አንዳንዶቹም ደግሞ የማይሆኑ ነገሮች ሊኖሩ ይችላሉ ነገር ግን በኢኮኖሚ አሁን ለምሳሌ አበባ በመላክ በተለይ በኦሮሚያ በኩል ብዙ አበባ እየበቀለ ነው እና ኢትዮጵያ ሁለተኛ ሆናለች አይ ኬንያ አንደኛ ሳትሆን አትቀርም የሰማሁት ከሆነ እና የአበባ የአግሪካልቸር የእርሻ በጣም ተስፋፍቶ ከኢትዮጵያ ወደ ሆላንድ ይላካሉ ከዛ ደግሞ አሁን እንደምዚህም አገር የምንገዛቸው ምናልባት ከኢትዮጵያ መጥተውናል በሆላንድ በኩል አሉ ያ ቡና እንደሚያውቁት ያ ቡናም በጣም ተስፋፍቷል በሌላም በኩል የቆዳ የምናምን ሁሉ እንግዲህ ይቅርታ አድርጉልኝ እኔ ኢኮኖሚስት አይደለሁም እዚህ ላይ ልሳሳት እችላለሁ ተሳስቼም እንደሆነ ይቅርታ ጠይቃለሁ የኔ ፊልድ ያው ስለ ሃይማኖት ትምህርት ስለ እግዚአብሔር ፍርሃት ትምህርት ስለ ጥንት ቋንቋ ጥንት መጻሕፍት ነው ነገር ግን የማየው ግን እንደ አንዱ መሀይም ሰው ልነግራቸው የምችለው እኔ የማየው አንድ በኢኮኖሚ በኩል የምሰራው በጣም የወርልድ ኢኮኖሚክ ፎረም ራሱ የመሰከረለት ይመስለኛል መልካም ፕሮፌሰር ቀደም ስለ አበባ አነስተዋል በኦሮሚያ ክልል በርካታ ሴት እህቶቻችን በላበባው የሚረጨው ኬሚካል የካንሰር በሽታ ወይም በሽተኞች እንዳደረጋቸው ከተለያየ ሚዲያዎችም ሰምተናልም እኔ በቦታው ተገኝቼ ለማየት ይያለው ባንዱ ወቅት ሌላው በአንድ ገበሬ ከቦታው ተፈናቅሎ ወይም ተቀጥሮ ላበባ የሚሰራው በዚህ በውጪ $1 ያነሰ እንደሆነ የተለያየ ሚዲያዎችም ተንታኞችም ገልጸውታል በአሁን ሰዓት በኢትዮጵያ ውስጥ የሚበላ የጠፋበት ጉርሻ እየተባለ ከሆቴል እንኳን የሚገኘው ትርፍራፊ እንኳን በጉርሻ መልክ እየተሸጠ እንዳለ ብዙዎች ይተነትናሉ ፕሮፌሰር ኤፍሬም ይስሐቅ እስኪ ወደ ሌላ ጥያቄ የመጨረሻ ጥያቄ ማድረገው የኦሮሞ ነጻነት ግንባር የራስን እድል በራስ የመወሰን ዓላማ ይዞ መጓዝ ከጀመረ 10 አመታቶችን አስቆጥሯል እናንተ ሽማግሌዎች ይሄንን እንዴት ተመለከቱታላችሁ የራስን እድል በራስ መወሰን የሚባለው
እስቲ ነገር እንዲገሙልኝ የራስን እድል በራስ መወሰን እስከ መገንጠል የሚለውን የኦሮሞ ነጻነት ግንባር አንግቦት እንደውም በርካታ የኦሮሞ ተወላጆች መስዋዕትነት የከፈሉበት ዓላማ ነው ተብሏል። ስለዚህ ይሄንን ነገር የኦሮሞ ድርጅቶች ወይም ኦሮሞ ይዞ እየተጓዘ ይገኛል። በእናንተ ሽማግሌዎች ይሄን አመለካከት እንዴት ታዩታላችሁ? እንግዲህ ቅድም እንዳልኩት አንዳንዱ ነገር በእውነቱ እኔ የፖለቲካ ፓርቲ መንበር አይደለሁም እና በሽምግልና ግን የምንመለከተው ቅድም እንዳልኩት ማንም ሰው ነጻነት ስሜት ያስፈልገዋል ማለት መገንጠል የሚባለውን ቃል እንተው ነጻነት ስሜት ያስፈልገዋል። ስለዚህ የኦሮሞ ህዝብ ራሴን በራሴ ችያለሁ ራሴን በራሴ እንዲህ ያደርጋለሁ ብሎ እስከ ወደ ላይ መውጣትና ኩራት እንድትሰማ በጣም ጠቃሚ ነው። አስፈላጊ ነገር ነው እና የኦሮሞ ህዝብ ተጨቆኛለሁ እንዲህ ያለ መርገው ምናምን ነገር ካለ ይሄ ነገር መታረም አለበት፣ መስተካከል አለበት። አሁን እርሱ የሚሉት በገጠን የሚለው ደግሞ ያው ህዝብ መቼም በራሱ ነው የሚወስነው፣ እኔ አይደለሁም የምወስነው። በሽምግልናችን ስንመለከት ያው እንዳልኩት አንደኛ እስቲ አንድ ኢትዮጵያ ብንሄድ ኦሮሞ የሌለበት ሀገር የለም እና እንግዲህ ይሄንን ኦሮሞ እንዲያም በኔ ቋንቋ ኢትዮጵያ ራሱ ጥቁር ህዝብ ሲባል ከጥንት ጀምሮ ኦሮሚያ እንደማለት ነው። ኢትዮጵያ ራሷ ስንመለከተው ጠቅላላ ኢትዮጵያ ህዝብ እንዲያውም ባይሬ የሚባል 400 ዓመት በፊት ኦሮሞ ከዚህ መጣ ኦሮሞ አልወጣም። ኦሮሞ ነበረ ከድሮም ጀምሮ ከሰሜን እስከ ደቡብ እስከ ኤርትራ ድረስ አሉ ኦሮሞዎች ኢትዮጵያ ውስጥ እና እንግዲህ የኦሮሞ ህዝብ ተባብሮ ይሻለናል ምለው አከብራለሁ። እሱ ምንም ጥያቄ የለውም። ነገር ግን እዚህ መጨረሻው ላይ ምለው ደግሞ በዛሬ ዋናው ነገር የመገንጠል የምናምን ሳይሆን ሰው የዲሞክራሲ ስሜት ያስፈልገዋል። ሰው የነጻነት ስሜት ያስፈልገዋል። ሰው የመከበር ስሜት ያስፈልገዋል። አሁን በአውሮፓ ውስጥ ያው ድሮ ፈረንሳይ እና ጀርመን ስንት ዘመን ሲጣሉ ቆዩ። አሁን ዛሬ ለኢኮኖሚያችን ብንተባበር ይሻላል ብለው ሁለቱም የዩሮፒያን ዩኒየን ሜምበርስ ናቸው። ስለዚህ አንደኛ ህዝቡ ችግሩ የመገንጠል የምናምን ሳይሆን ህዝብ እኔ መከበር አለብኝ ክብር እንድሰማኝ አለ። ያ ክብር መሰጠት አለበት። ግን የምንጠነክረው ግን ዋናው ይሄ ነው። ዋናው ችግሩ በኢኮኖሚ ድህነትን በማጥፋት ረሃብን በማጥፋት ቤትን በማሰራት ወንዶች ሴቶች ተጋብተው ልጆችን በማፍራት መንገዱ ክፍት ከሆነ ሁሉም የሚፈልገው ምግብ ተገኝቶ ሁሉም በደስታ አብሮ ደንሶ አብሮ ዘምሮ አብሮ መኖር ከሆነ ኢትዮጵያ ውስጥ መገጣንጠል ይቅርና ሁላችንም የምንፈልገው እንደ ምስራቅ አፍሪካ ሆርን ኦፍ አፍሪካ ብትተባበሩ ነው የምንፈልገው። ሆርን ኦፍ አፍሪካን ከተባበሩ በኋላ ደግሞ አንድ ቀን ያው አፍሪካ ዩኒየን ተብሏል፣ እሱም አለ። ስለዚህ ሁሉም እኮ በመደማመጥና በመከባበር ከሆነ እኔ ራሴ የምለው ሰላም ነው ለኔ ዋና ነገር። ሁለት ሆነ ሰላም ካለ በፍቅር አብረን እንሰራ ከሆነ that's fine with me። ነገር ግን አንድ ሆነን ደግሞ የምንባላ የምንጨቃጨቅ ከሆነ ደግሞ እሱም ዋጋ ያለው። ስለዚህ እኛ መንገዱ የሰላም መንገድ ከተከፈተ እንዲህ ያሉ ጥያቄዎች አስቸጋሪ አይደሉም። በመላው ዓለም ሁሉ ምኞት ዛሬ ኢንተርኔት በተፈጠረበት ዘመን ኦልሬዲ አንድ ዓለም ሆነናል። መጨረሻ ላይ የምነግራችሁ እዚህ ላይ መረዳት ያለብን መጽሐፍ ቅዱስ ላይ ዓለም ላይ መጥፎ ነገር መጣበት ትዕቢት ነው ይባላል። ብዙ እኛ ሰዎች በምድር ላይ ያለነው ትልቅ ይመስለናል። ትልቅ ሰዎች ወይም እያንዳንዱ ምን ነኝ ትልቅ ይላል እና አንድ ጊዜ እዚህ ኢስታንቡል አንድ ስብሰባ ነበርና እዛ ሲሄድ አንድ ፕሪንስተን ዩኒቨርሲቲ አስትሮፊዚክስ የሚያስተምር ፕሮፌሰር ጋር
አንድ ግብዣ ላይ ተገናኝተን ስናወራ ለምንድን ነው ኢስታንቡል የምትሄደው አለኝ። አይ ኢስታንቡልማ ነው የምሄደው ስለ ትንኝ ንግግር ለመስጠት ነው፣ ስለ ሞስኪቶ ንግግር ለመስጠት ነው አልኩት። ባዮሎጂስት ነህ ወይ አለኝ። አይ ባዮሎጂስት አይደለሁም፣ ነገር ግን እዛ የሚገኙት ነጋዴዎች ብዙ ሚሊዮነሮች ይገኛሉ እና ለነሱ ስለ መንፈሳዊ ነገር ንግግር ስላሉኝ ይቺ እኛ የምንኖርበት ዓለም ምድር ከትንኝም አታንስም ብዬ ለመነጋገር ነው በዩኒቨርስ ውስጥ አልኩት። አይ በመሰረቱ አለኝ ትንኝ አይደለም አለ፣ አፈር ነው አለ። ደስት አለ። ምን ማለታችን ነው? አንድ ጊዜ አንድ የአሜሪካዊ አስትሮኖት ምን አለ? ከፍሎሪዳ ስነሳ አንድ ደቂቃ በኋላ ወደ ታች ስመለከት ያ ፍሎሪዳ አልኩት አለ። 2 ደቂቃ በኋላ ደግሞ ፍሎሪዳንም አላየሁም፣ አሜሪካው ያው አሜሪካ አልኩት አለ። 3 ደቂቃ በኋላ አሜሪካንም አላየሁም፣ ያው ምዕራባዊ ሄmisፌር። ከ5 ደቂቃ በኋላ በቃ ይቺ ዓለም የኛ መሬት ትንሽ ነገር እንደ ተመለከትኩና ምንድነው እኮ እዛ ላይ የሚኖሩ ሰዎች ይቺ ትንሽ ነገር ላይ ለምን ተስማምተው ተባብረው አይኖሩም ብዬ ተናገርኩ አለ። ስሙ ጠፋብኝ። ሼፐርድ ነው መሰለኝ፣ አለን ሼፐርድ። እና እንዲህ ማለት ምንድነው እኛ ይሄ ኤርስ የኛ መሬት በዩኒቨርስ ውስጥ ደስት ነው፣ አፈር ነው፣ ትንሽ ነገር ነው፣ ትንሽ ነገር ናት። ስለዚህ አርቆ ለመመለከት ሰው ለምንድን ነው እኮ አንድ ጊዜ ካሊፎርኒያም አንዱ እንደዚህ በዴሞንስትሬሽን ተናገረው። በቅርብ ጊዜ ተደበደበው ጥቁር አሜሪካዊ። let's get along, why can't we get along together አለ። ለምንድን ነው አብረን የማንኖረው? እና የኔ ትልቁ ምኞት የኢትዮጵያ ሕዝብ አንድ ቀን የኦሮሞም ሕዝብ ትልቁ ወንድሞቼ እና አንድ ቀን ደስ ብሏቸው ጥሩ ቤት ውስጥ እየኖሩ መብራታቸው እየበራችላቸው ምግብ ጥሩ እየበሉ እየዳበሩ የኦሮሞም ሕዝብ በጠቅላላው አንድ ቀን ተደስቶ የምኖርበት ጊዜ እንድመጣ ጸሎቴ ይሄ ነው። እና ኢትዮጵያ ሕዝብ ሁሉ እንደዚሁ በፍቅር ተከባብሮ ኦሮሞ፣ አማራ፣ ትግሬ ብሎ ከመሰዳደር ኦሮሞ ማለት ሙዚቃ እየዘመርን ቃላቶቹን ደስ ብሎ እንድኖር የኔ ትልቁ ምኞት ይሄ ነው። ምን አለበት ትንሽ ነን አልኩት። በዚህ ምድር ላይ የምንኖረው ለጥቂት ጊዜ ነው። ይቺ ምድር ትንሽ ናት። ስለዚህ እኛ ኔት ፎከስ ማለት የፎከሳችን እንዴት አድርገን በራችንን ከፍተን ሁሉም ግባ ና ምግብ ብላ ታልዛለ ተኛ ደስ በል ተደሰት ዘመር ብለን እንደዚህ አንድ ቀን ኢትዮጵያ ትልቅ የሙዚቃ ቤት እንድትሆን አገሯቷ ራሷ ሁሉም አብሮ ተተባብሮ እየጨፈረ ደስ እያለው የምንኖርበት ምድር እንድትሆን የኔ ታላቅ እግዚአብሔር አምላካችን ይርዳን። ሰው ያስባል፣ እግዚአብሔር ፈጽማል። እዚህ ላይ እግዚአብሔር ዋቃዮ ከይንዋገር ጋሩ ይላል። እግዚአብሔር ይርዳን እና ሁሉም ይፈጽማል። ፕሮፌሰር ተካለው ችግር የለም። መልካም ፕሮፌሰር፣ አንድ እንግዲህ የመጨረሻ ብዬ ነበረ የአንድ አድማጭ ጥያቄ እጄ ላይ ቀርቷል። ምንድነው የጥያቄው? ፕሮፌሰር ኤፍሬም ኢሳቅ በካርተር ማዕከልና እንዲሁም በወያኔ እድሜን ለማራዘም ሆን ብለው የተመረጡ ፕሮፌሰር ናቸው እንጂ የኢትዮጵያን ሕዝብ ለመጥቀም የተነሱ አይደሉም ምን የሚለው እርሶ እውነት የወያኔን ስርዓት እድሜ ለማራዘምና ለማቆየት የሚንቀሳቀሱ ሰው ኖት? የአድማጭ ጥያቄ ስለሆነ ነው። እንደውም ጠቅልል አድርገው አስተያየቶትን ሰጥተው እንሰነባበታለን። ለኢትዮጵያ ሕዝብም ሆነ ለኦሮሞ ሕዝብ የሚያስተላልፉት መልእክት ካለ በዚሁ አጋጣሚ እድሉን ሰጥታለሁኝ። እሺ፣ ይሄንን ለጠየቀ ሰው እግዚአብሔር ይቅር በለው፣ እግዚአብሔር አይኑን ይክፈት፣ ጆሮውን ይክፈት። እኔ ሁሉን አውቃለሁ የሚል ጥያቄ ይኖራል። ሁሉንም አውቃለሁ ማለት አንዳንድ ጊዜ ሳንመረመር ሳንረዳ ቅድም እንዳልኩት እኔ በመደማመጥ በመከባበር ብንኖር ይሻላል እንጂ ዝም ብለን የማናውቀው ነገር ውስጥ ገብተን ፍርድ መፍረድ እግዚአብሔርም አይወድም። ቀዳሚያ ለጥበብ ፈራሄ እግዚአብሔር ይላል።
የጥበብ መጀመሪያ እግዚአብሔር ፍርሃት ነው። ብዙዎች እንደዚህ ብለው እኔንም ስሜን የሚያነሱ ይቅርታ እግዚአብሔር ያድርግላቸው ልበል። ምን ላድርግ እኔ ኮንፊደንስ አደርጋቸው አልችልም። እነሱ እንደዚህ ብለው ማመን ከፈለጉ ደስ ካላቸው ምግብ የለም ምን ደስ ይላቸው። እኔ ሰው ደስ እንድለው ነው የምፈልገው። እቺ እምነት እኔ ለአንድ ሰው ብቻ ነው። እኔ በዚህ ዓለም ላይ አንድ ሰው ብቻ ነው የምፈራው። አንድ ሰው ብቻ ነው፣ ስሙ እግዚአብሔር ነው የምባለው። የዛ አይነት ሰው ነኝ። ይህንን ማወቅ ካልፈለገ ግድ የለም ደስ እንዳለው ያድርግ። ይህንን እምነት አምኖ ደስ የሚለው ከሆነ የምጠቅመው ከሆነ ይመን ይሄን እንደዚህ ብሎ ነገር ግን እንዲህ ያለ ነገር ሳያውቁ ሳይረዱ ሳያስተውሉ የምናገሩትን ደግሞ እግዚአብሔር ይቅር በላቸው። ጸሎት አድርግላቸዋለሁ። ባገኛቸው ምን እስማቸዋለሁ። ምን ላድርግ እኔ ራሴ ሰው ብዙ ነገር ዝም ብሎ ሳይመረምር አሁን በዚህ ነው ፈረንጆች በእውነቱ እዚህ ላይ ክብር የምሰጣቸው ማመሰግናቸው። ማንኛቸውም ሳይንቲፊክ ሜተድ ይባላል። ብዙ ነገር ዝም ብሎ ዝሆን ነው አይደል? ዝሆን መሆኑን ካስተማረ ዝንቡን ሪሰርች አድርጎ ዝሆኑንም ሪሰርች አድርጎ ዝንብና ዝሆን አንድ መሆናቸውን ማሳየት ያስፈልገዋል። ሪሰርች ያስፈልጋል፣ ማወቅ ያስፈልገዋል። በግምት ማለት ሳያስተውል ሳያውቅ ውሱን ሳያውቅ ሰውየውንም ሳያውቅ እገሌ እንዲህ ነው እኔ እግዚአብሔር መጽሐፈ ኢሳይያስ ላይ እንደዚህ ይላል፣ ተጠንቀቅ፣ ጣትህን እንዲህ ብለህ በሰው አታድርግ፣ መላስህንም ያዝ። በዚህ ዓለም ላይ መጥፎ ነገር መላስ ነው። እንደም ቅድም ስለ ጠመንጃ ተናገርኩ። ከጠመንጃ የባሰ መላስ ነው። መላስ ደግሞ አንዳንዴ ሰይጣን ይጠቀምበታል። በሰው መላስ ሰይጣን ይጠቀምበታል እና እንደም የሰይጣን ዋና መሳሪያ የሰው መላስ ነው እና መጥፎ ነው። መላስ መጥፎ ነው። ስለዚህ ወንድሞቼ እህቶቼ እንግዲህ ስለኔ የሚያውቁ ሰዎች አሉ። በቅርብ የሚያውቁኝ እንደዚህ ብሉ በጣም ይቆጨኛል። ግን ብዙ እንደዚህ የሚሉት በቅርብ የማያውቁኝ ሰዎች ናቸው። እኔ ምን አለበት እኔ እውነቱን ንገራቸው። የእያንዳንዱ ወያኔ ሆነ ኦነግ ሆነ እድሜያቸው ቢያድግ ለኢትዮጵያ ምሰሩ ከሆነ ምን አለበት? ለኝም የለኝም ማለቴ እኛ ግን በጥላቻ መንገድ ነው የምንሰራ። ጥላቻ መንገድ የሰው ጉበት ይጎዳል። ጥላቻ ጉበትን ይጎዳል፣ ኩላሊትን ይጎዳል። እግዚአብሔር ደግሞ ኩላሊት መርማሪ ነው ይላል መጽሐፍ ቅዱስ ላይ። ስለዚህ ባካችሁ እኔ ልለምናችሁ፣ በእግራችሁ ወድቄ እለምናችኋለሁ፣ ጥላቻውን ተውት። እውነትም ቢሆን ሰውየውን ለምን እንደዚህ ታርጋለህ ብሎ ቀርቦ መናገር ነው እንጂ በአዙር በራዲዮ በኢንተርኔት በምን መሳደብ አንደኛ ኢትዮጵያ ባህል አይደለም። እንደውም ነው ይሄንን የሚያደርጉትን ኢትዮጵያኖች ናቸው ብዬ ማመን በፍጹም አልችልም። የኢትዮጵያ ማለት ማለት ያልተማረው ኦርዲናሪ ህዝብ ጻድቅ ህዝብ ነው። ሁለተኛ ነገር ደግሞ ወይም ሰውየው ጋር ተነጋግሮ ተመራምሮ ይቅር ተባብሎ ይነገራል እንጂ እገሌ እንደዚህ ነው ታጥማ መልከት እገሌ እንደዚህ ነው እገሌ በባለውቁት ነገር ተመናገር። ስለዚህ መጨረሻው እንዳልኩት እንደዚህ ብለው የጠየቁትን ወንድሞቼ ይቅርታ እናንተ አነጋገራችሁ ትክክል አይደለም እና እግዚአብሔር ይቅር ይበላችሁ። እግዚአብሔር አይናችሁን ይክፈት። እውነት በዓለም ላይ እውነት the truth will make you free ይላል በክርስቲያንም ሃይማኖት። እውነት ነፃ ያደርጋችኋል። ስለዚህ ውሸትን አንናገር፣ በውሸት አንሄድ። የማናውቀውን ነገር መላሳችንን ተጠቅመን ክፉ አንስራ እና እንዴ ማንኛቸው ኢትዮጵያዊ የሚያድግ ከሆነ በኢኮኖሚ ከሆነ ኦሮሞ ከሆነ ወያኔ ከሆነ ለህዝብ ምሰራ ከሆነ ምን ዋናው ነገር ፍሬውን ነው ለምፈልገው ፍሬውን ነው ማለት ዛፉን ተክለን ፍሬ የምናፈራ ከሆነ ስለዚህ እገሌ ወያኔ ነው እገሌ ኦነግ ነው እገሌ አማራ ነው እገሌ ይሄ ነገር በኢትዮጵያ ቢቀር ይሻላል። መላሳችን እንጠንቀቅ። ለማንም አይጠቅምም። ለድሀ ይጠቅማል። ህፃናትን ትምህርት ያስተምራል። በሽተኛ ተፋት መላሳችንን መጠቀም ይልቁንስ ዛሬ ለኢትዮጵያ የሚሰሩቱ ሐኪሞቻችን አስተማሪዎቻችን
ኢንጂነሮቻችን እነሱ በእጃቸው በአፋቸው በምን የሚሰሩቱ ለኢትዮጵያ ይጠቅማል ለዓለም ይጠቅማል ነገር ግን ዝም ብሎ ሳያውቅ በመላሱ ብቻ የምንጠቀም ሰው ደግሞ ማፍረስ ነው እንጂ መስራት አይደለም ስለዚህ ይሄንን መጽሐፍ ቅዱስ ላይ ተናዘዙ ንስሐ ግቡ ይላል እንጂ የምናገሩት ወደ እግዚአብሔር ጸሎት አድርገው እግዚአብሔር ዓለም ይፈትልኝ ጆሮን ይፈትልኝ እውነትን እንፈልግ ብለው እውነቱን ለመከታተል ይሞክሩ እንጂ ዝም ብለው ሰውን በገሌ እንደዚህ ነው ገሌ እንደዚህ ባክ ባይቲንግ በፈረንጅኛ ቋንቋ በተለይ ደግሞ በማያውቁት ነገር በማይረዱት ነገር እና ይቅርታ ረጅም ሰጠኋቸው መጨረሻ ቃሉ እግዚአብሔር ወንድሞቼ አይናችሁን ይክፈት ጆሮአችሁን ይክፈት ልቦናችሁን ይክፈት እና ስለኔ ደግሞ ለማመን የምትፈልጉትን ኮሜንት ባላደረጋችሁ እመኑ የምጠቅማችሁ ከሆነ እመኑበት ስትተኙ እንቅልፋችሁ እንዲይዝ ደስ እንድላችሁ እንደዚህ ማለት ካልሆነ አድርጉት ግድ የለም ያላችሁን ብትሉ እኔ ግድ የለኝም እውነት ቢሆን አሁን ያስቸግረኛል ውሸት ነገር ሰው ሲናገር ደግሞ ይቅርታ እግዚአብሔር ይቅርታ ይበላቸው እግዚአብሔር ይቅርባላቸው ፕሮፌሰር ኤፍሬም ኢሳቅ ለቃለ መጠየቁ ፈቃደኛ ሆነው ቀርበው ሰፋ ያለ ትንታኔ ስለሰጡን በሰይፈ ነበልባል ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ በድጋሚ እግዚአብሔር ይስጥልኝ በሌላ ጊዜ እንገናኛለን እስከ ምን ገናኝ ድረስ ሰላም ይሁኑ በጣም አመሰግናለሁ አቶ ባልታ በክብር ስለጠየቁኝ አቀራረቡም በጣም እግዚአብሔር ይስጥልኝ እንዳውም ደግሞ ያዳመጡኝ እኔም ይሆናል ያው ነው እየተቀበሉ ስላነጋገሩኝ በጣም ምስጋናዬን አቀርባለሁ Alele gota koala temore lakin zobra አድማጮቻችን እንግዲህ ፕሮግራማችንን ወደ ማጠቃለሉ ላይ ነን እንግዲህ የምንሰናበተው በሄርጳ ጋንፉሬ ሃሌሌ ጎታኮ በሚለው ዜማ ይሆናል ሙዚቃው ይቀጥላል እስከ ሳምንት መልካም ሳምንት እየተመኘንላችሁ ቸርን ሰንብት ሰላም ወተካፈሎ ለቆንቲ ከሎላ ለኪን ዞብራ አሌሌ ጎተኮ ዋለተ ሞረ ለኪን ዞብራ Yadiro kanisa diro Yadiro kanisa diro Kata debiru Sopona Kenya Ayetu jiru Kawako kunju Sanyiram tisa Unalo latu Amishe garba Rasun seso Utetu darba Yadiro kanisa diro Yadiro kanisa diro
lakin sobda alele gota ko alo temore lakin sobda Yadiro kanisa diro Yadiro kanisa diro Kazade biru sapona Kenya ayetu jiru kawago guju sanyirum tisa umna lolatu abishe darba razam fesu utetu darba Yadiro kanisa diro Yadiro kanisa diro Yadiro